ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ተመልካቾች እንደምን አላችሁ? አጫጭርና አዲስ የሆኑ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ከዜናዎቹ ጋር ሳሚ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቶተንሃም ብራያን ኤምቤሞን ለማስፈረም ከብሬንትፎርድ ጋር የመጀመሪያ የተባለ ንግግር ማድረጉን ስካይ ስፖርት ከደቂቃዎች በፊት አስነብቧል። ካሜሩናዊ ኮከብ ከዚህ ቀደም ማንቸስተር ዩናይትድን ለመቀላቀል ስለመወሰኑ ተዘግቦ ነበር። ፍራንሲስኮ አስታንቱኖ ከሪቨር ፕሌት ወደ ሪያል ማድሪድ ለመቀላቀል መቃረቡን ፋብሪዚዮ ሮማኖ ዛሬ አስነብቧል። ምናልባት የጊዜ ጉዳይ ይሆናል እንጂ ልጁ የማድሪድ ንብረት መሆኑን ታውቋል። ባርሴሎና በቅርቡ ጆዋን ጋርሻን የዝውውሩን ይፋ እንደሚያደርግና አዲስ ግብ ጠባቂ ወደ ክለቡ እንደሚጨምርም ታውቋል። ከዝውውር ዜና ወጣ ስንል ሊዮኔል ሜሲ ስለ ዓለም ክለቦች ዋንጫ የተናገረውን እንዲህ ብሎ ተናግሯል። ደስ የሚል ውድድር እንደሚሆን አስባለሁ። ለስፖርት ቤተሰቡም አዲስ ደስታን ይሰጣል። እኛም በውድድሩ ላይ ከምርጥ ቡድኖች ጋር ለመፎካከር ተዘጋጅተናል ሲል የዓለም ንጉስ የሆነው ሊዮኔል አንድሬስ ሜሲ ሀሳቡን ተናግሯል። ሜሲ ኢንተር ሚያሚን በመወከል በዓለም ክለቦች ዋንጫ ላይ እንደሚሳተፍም ታውቋል። ሪያል ማድሪድ እስካሁን የተረጋገጡ 3 ዝውውሮችን ማድረጉን ይፋ ተደርጓል። ከእነዚህም ፈራሚዎች ትሬንት አሌክሳንደር-አርኖልድ፣ ማስታንቱኖ፣ ሆሴንና አሰልጣኙ ዣቪ አሎንሶ ይገኛሉ። ማንቸስተር ዩናይትድ ከጁቬንቱስ አጥቂ ዱሳን ብላሆቪች ጋር መነጋገሩና ከተወካዮቹም ጋር ውይይት ማድረጉም ፋብሪዚዮ ሮማኖ አሳውቋል። ትሬክ ማርክ የሚለውም ዘገባ እንደሚያሳየው ከሆነ ጁቬንቱስ በዚህ ክረምት ላይ ዱሳን ብላሆቪች እንደሚለቀው ተረጋግጧል። አርሰናል ቤንጃሚን ሼሽኮን ለማስፈረም የመጨረሻው ደረጃ ላይ መድረስ አልቻለም። እናም ቪክተር ጆኬሬሽ ለአርቢ ላይፕዚግ አጥቂ ጠንካራና ተፎካካሪ ሆኖ ሊመጣ እንደሚችል ፋብሪዚዮ ሮማኖ በገጹ ላይ ተናግሯል። የአስቶን ቪላው ግብ ጠባቂ ኢሚሊያኖ ማርቲኔዝ ማንቸስተር ዩናይትድን እየጠበቀ እንደሚገኝ ተነግሯል። በቦዚቪያ እየተዘገበ እንደሆነው ማርቲኔዝ ወደ ኦልድ ትራፎርድ ለሚያደርገው ዝውውር ቅድሚያ እንደሚሰጥና በአሁኑ ሰዓት ከማንቸስተር ውጭ ሌላ ክለብ እንደማይሰማ አንዳንድ ዜናዎች ያመለክታል። ኒኮ ዊሊያምስ ባርሴሎናን ለመቀላቀል ተቃርቧል። ባርሴሎና ስፔናዊ የአትሌቲክ ክለብ ተጫዋች የሆነው ኒኮ ዊሊያምስ ወደ ባርሴሎና የሚያደርገው ዝውውር ለመጨረስ ከኤጀንቱ ጋር ንግግር እንደጀመሩ ተሰምቷል። ተጫዋቹ በዚህ ሳምንት ከባየር ሙኒክ ጋር ስሙ በስፋት እየተያዘ ቢነገርም አሁን ግን ምርጫው ወደ ባርሴሎና መቀናት እንደሆነ ይታወቃል። ተጫዋቹ በቼልሲ፣ በባርሴሎና፣ በአርሰናልና እንዲሁም በባየር ሙኒክ የሚፈልግ ነው። አርሰናልና ቪክተር ጆኬሬሽ መካከል ንግግሮች እንደ አዲስ መጀመራቸውን ታማኙ ጋዜጠኛ ፋብሪዚዮ ሮማኖ አሳውቋል። አርሰናል በዚህ ሳምንት ከቤንጃሚን ሼሽኮ ጋር ያደረገው ንግግር በገንዘብ ምክንያት ስላልተጠናቀቀ ፊታቸውን ወደ ቪክተር ጆኬሬሽ ማዞራቸውን ፋብሪዚዮ ሮማኖ ተናግሯል። ኦፊሻል የተደረገ አንድ የዝውውር መረጃ እንደሚያመለክተው ባየር ሙኒክ ጀርመናዊውን አማካኝ ቶም ቢሾፍን ከሆፌንሄም በነፃ ዝውውር በይፋ አስፈርሟል። የ19 ዓመቱ ተጫዋች ባየር ሙኒክ ቤት እስከ 2029 የሚያቆየውን ኮንትራት ፈርሟል።